ሄሎ ፖሊስ እናቴ አረንጓዴ ቅጠል እየበላች ታጠባኛለች። ይሄው እንቅልፍ ካየው 3 ቀኔ ነው። ኢትዮጵያ በመወለድሽ ምን ተሰማሽ? በጣም አዝኛለሁ። ሸወዱኝ። አሜሪካ መወለድ መስሎኝ ነበር። አሁን ወይ አሜሪካ ውሰዱኝ ወይ እናቴ ወድ መልሱኝ። ለምንድን ነው እንደዚህ የተበሳጨከው? አስወርጂው ሲላት የነበረው አባቴ ስወለድ ልጄ ብሎ መጣ። አያፍርም። አባትሽ ምን ሆኖ ነው የተበሳጨውናል? እማዬ ድንግል ነኝ ብለው ገና በተጋቡ በ5ኛ ወራቸው ነው የተወለድኩት። የእናት ዋጋዋ ምን ያህል ነው? የእናት ዋጋ በገንዘብ አይለካም። እናት የፍቅር ምንጭጻ የቤተሰብ ብርሃን ናት። የመጀመሪያ ሳምንትሽን እንዴት ነው? ያስጠላል። እናቴ ቀኑን ሙሉ ቲክቶክ ላይ ነው የምትውለው እኔን ከማጥባት ይልቅ። በዚህ እድሜ ልብስ ታጥባለህ? ምን ላድርግ? እናቴ ቲክቶክ ላይ ብር እየለመነች ነው። እወድሻለሁ ቲጂ እናቴ። ወደዚች ምድር እንኳን ደህና መጣ። በእኔ መወለድ ጎረቤታችን ከወላጆቼ በላይ ሲደሰት አይቻለሁ። ምን ይሆን ሚስጥሩ? ሄሎ ፖሊስ፣ አባዬና እማዬ አንድ ላይ ሻወር ገቡ። ምንድነው ስላቸው እንዳይቆጥር ነው አሉ። ድሃ መሆናችሁን መቼ ነው ያወቅከው? እናቴ ሳታስበው የሸማቾች ካርድ ከኪሷ ወድቆ ሳይ በቃ አልቻልኩም። የድሃ እንደሆንን ገባኝ። ዶክተር ሪገራ ነባሴ ኤሰጅራ ኩቱነ ዴቢሲ አን ኢትዮጵያ ኬሰ ጅረቹን በርባዱ። እንተ ልጅ ምን እየሰራህ ነው? እናቴ በቀኑ ሁሉ በቲክቶክ ስለምትጠመድ ጊዜ አላትም እኔን ልጠግብኝ። ስለዚህ ራሴን አስተካክዬ እሰራለሁ። ኢትዮጵያ ከመወለድ አሜሪካ ውሰዱኝ ብዬ የሰራሁት ኢንተርቪው ላይ ሰው ኮሜንት ገብቶ ከኛ ጋር ተቃጥለሽ እዚሁ ትኖሪያለሽ። ምን አይነት ምቀኝነት ነው? ሌሊት መተኛት አልቻልኩም። ልክ እኔ እስክተኛ ይጠብቁና ወላጆቼ አልጋ ላይ እየዘለሉ ይጫወታሉ። ማማ ወይስ ዳዲ ነው የምትወድ? እየቀልድክ ማንንም አልወድም፣ ግን ብር የሰጠኝ ሁሉ በደንብ ወዳለሁ። አን ብዬ ከነከሰት ደለችው ኮቲን ገመኒ ገራት ነዴብሳ አሜሪካ ትደለችውን በርባዳ። የምታስታውሰው ማህፀን ውስጥ ረጅም የሆነ ነገር ይነካካኝ ወጋኝ ነበር። ምን እንደሆነ ባላቅም አልተማመንኩትም። የት አለ ያስወለደኝ ዶክተር ጻ ና ወደ መጣውበት ቦታ መልሰኝ። ማታ ለምን አልተኛም? ማሚና ዳዲ አዲስ ልጅ ለማምጣት እየረበሹኝ ስለነበር። እናንተ ጉደኞች፣ ሰው ሲጠፋ የጠፋች ተብሎ አይጠየቅም። በሉ አሁን ምንም ጊዜ ሳታጠፉ ፎሎ፣ ላይክ፣ ሼር እያረዳችሁ በተረፈ ሌላ ጊዜ ብዬ እመጣለሁ። ምድረ ወረተኛ። እናት ሆድ ውስጥ እያለ በጣም ያስቸገረ ነገር ምን ነበር? የዩናይትድ ደጋፊ ነበረች እና ጮጋራዋ ሁሌ ይጨስብኛል። እሺ እባክህ 5 ብር። አንተን እኮ ነው ምን አባ ይዘጋሃል? አሁን እኮ 5 ብር ብቻ አይደለሁም 10 ብርም ሆኛለሁ። ታዲያ እኔስ የገረመኝ እሱ አይደል? ቆይ እኔ ተነስቼ በኔ ቦታ ላይ አንተ ስትቀመጥ ትንሽ እንኳን አይደብርህም እንዴ? ለምን ይደብረኛል? ስራ ፈት። አሁን ምን አርግ ነው የምትይኝ? ሴትዮ አትበለኝ። እና ሰውዬ ልበልሽ? ክብረ ቢስ ደግሞ ሴትዮ ይላል እንዴ? ጥፍራ። ኧረ ጥፍርሽ ይርገፍ በልጣጣ። ቆይ ምንድነው እንዲህ የሚያንጨረጭረሽ? የሚያንጨረጭረኝማ እኔን የመሰለ ልዕልት ከስራ ተባረ ያንተ አይነቱ ጅልጥ ጭራሽ በስልጣን ላይ ስልጣን ትሰሚያለሽ? አንቺ ሚዳቆ ጥፍራም አልሽኝ ጅልጥ ማልሽኝ። የያዝኩት እኮ የቡና ስራ ነው። እንዳንቺ ሳር ስተበትብ አይደለም መሞላው። እሺ አረ የሚተበትብ ተብትበ ምን ትላለች እቺ ሰጋቱራ? በስራዬ ትርፋማ ስለሆንኩ ነው እድገት ያገኘሁት። እሺ ወይ አልቀረብም። በጣም ነው እንዳደገው አድገህ ሞታሃል። ይልቅ እኔን ያልገባኝ ቆይ የስራ እድገት ብለው ካንበሳና ገመል ጋር አብረው ያስቀመጡ አንተንም እንደንሰሳ ቆጥረውክ ነው ወይንስ ምን ነው? ለማንኛውም እዚህን ያለውበት አካባቢ ለስራሽም ይሁን ረጃጅም ሳር ስላለ ቆርጬ ልክልሻለሁ። አረ እንጥል ይቆረጥ ተቃቃሚ። ቆይ አንቺና 1 ብር ቲክቶክ ከጀመራችሁ በኋላ ምን ነው አፈላችሁሳ? ይኸውልህ ሰውዬ በ1 ብር ቀልድ አላውቅም። በሱ አትምጣብኝ። ታዲያ አንደኛሽን ለምን አዝለሽዋት ዞሪም? እንዲያውም ሂድጣ አይኔን ይውጣ ጥላቢስ እንዴ! ይሄ ጊሽጣ ራስ ገና ለገና የኔን ቦታ ያዘና ያሽላላብኛል እንዴ? እኔ አላምንም
10 ብር እመን ብታምን ነው የሚሻለ። አንተ 1 ብር ግን አለ። እኔ ማለት አባቴ ዳለው ብለሽ ነው። ባይሆን አንቺ ጠይቀሽ እንጂ የከመሰው እንድትፈታሽው አለ ውዴ። ይሄው አሁን እኮ በቲክቶክ መጣው። አረ እንኳን መጣሽ። ደግሞ በጣም አምሮብሻል። አገባሽ መስለኝ። አረ ምን በወጣኝ ገና 1 ፍሬ እኮ ነኝ። አንተስ አገባህ እንዴ? ግዶ አገባህ እንዴ? የ3 ልጆች አባት ሆኜሻለሁ። ትዳሩ ያንገበገበኝ ነው። አግብተህ እየተቃጠልክ ነዋ። ያረጀኸው ጨቅጫቃ ነች እንዴ ሚስት? ግዶ ጨቅጫቃ ብቻ። እሷን ከማገባ ገሃንም ብገባሻኝ ነበር። ደግሞ ሴትዮዋ እንዳሰማ እንዴ ይህንን ያህል? ኧረ ቆፍጠን በል እንዴ። በዛ ቅናተኛ ኮንሽ መንጫጫ ጀመሩ። ደግሞ ኒፈፎች ሙሴ መጣች። አስበ ሴትዮዋ መጣች። የድሮ ጓደኛዬ ጫኔ ያውራውት ነውስ? ጫኔ በቃ ያ ጊዜ ደውላለሁ። ደህና ሁን። ኧረ ጫኔ ጭራሽ የምር ጓደኛዬ በጣም አሳዘንከኝ። እስቲ ያገባችሁ ካላችሁ እናንተ ጋር ትዳር እንዴት ነው? ኮመንት ላይ ንገሩኝ እስቲ።